ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ኢትዮጵያ እንደምታውቋት ከታች ጀምሮ እስከ ላይ እስከ ምጽዋ ድረስ ብዙ ወደቦች የነበሯት ሀገር። ወደብ የዛን ጊዜ ችግር አለ። ከባለ ብዙ ወደብ ወደ ዜሮ ነው የመጣው። በጣም አስደናቂ ነው። ወደ አንድ እንኳን አይደለም ወደ ዜሮ ነው። ምንም ወደ ዓለም ነው። ይሄ ከባድ አዶሊስ ታስታላችሁ። ዘይላ ነበረች፣ ታጁራ፣ ምጽዋ፣ አሰብ፣ እነዚህ ሁሉ በኢትዮጵያ የሚጠሩ ምንም የለም። አሁን ምንም የለም። ባህረ ነጋሽ የነበረው ጣሊያን ገዛው፣ ኤርትራ ሚል ስያሜ የሰጠው። ይኸው አሁን በሰላም እንኳን አብሮ መኖር አልቻለም፣ እንኳንስ ሌላ ለመሆን። ለምን መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችኋት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ነው። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ። ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ የኤርትራ ምክንያት ይፈርሳል። ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ የሆነችው ወደብ እንዳናገኝ ሰው ምክንያቱ እሱ ነው እንጂ የሆነ የ100 ኪሎ ሜትር የምን ያሰብ የሱ ጉዳይ አይደለም። አሰብን እኮ ማንም አይጠቀምበት፣ ማንም እየተጠቀምበት እኮ አይደል። ቢያንስ አከራይቶ እኮ ገንዘብ ማግኘት ይቻላል። ተውት። ግን ኢትዮጵያ ተከራይታ የምትጠቀምበት ወደብ ካገኘች ኤርትራ ታዲያ ለምን ኤርትራ ሆነች? ኤርትራ የሆነችው ኢትዮጵያን ለመከልከል ነው። ዓላማዋ መከልከል ነው። መፍቀድ አይደለም ዓላማዋ መከልከል ነው። በመከልከል የተቋቋመ ሀገር መፍቀድ የሚባል ፖሊሲ ሊከተለች። ይሄ ነው ያለንበት ቅርቃር። ይህን በደንብ መረዳት አለብን። እኛ በአድዋ ያፈረስነው የቅኝ ግዛትን እሳቤ ስለሆነ፣ በአድዋ ያፈረስነው የነጭን የበላይነት ስለሆነ፣ በአድዋ ያፈረስነው ራሳችንን በራሳችን እንችላለን የሚለውን ስለሆነ ይህንን የማይቀበሉ ብዙ ኃይሎች እንዲፈጠሩ አድርገናል። ስለዚህ እነዚህ ኃይሎች በተቻለ መጠን ቀና ስትሉ መኮርኮም ይዘውትር ስላቸው፣ ቀና ባላችሁ ቁጥር መኮርኮም ይዘውትር ስላቸው፣ ይሄ የማይቀር ነገር ነው። ይሄንን ጣጣ ውስጥ ኢትዮጵያን የከተቷት ቅድም መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው። ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር፣ ባንዳዎች አገር በመሸጥ የሚገኘውን ጥቅም ለማግኘት። ሁለቱ በሚያደርጉት ጥረት ዛሬም ድረስ የሚከራከረው እነዚህ በሁለቱ ምክንያት ነው። ባዳዎቹን ማስቀረት አንችልም ከኛ ውጭ ስለሆኑ። ልጆቻችን፣ ወንድሞቻችን፣ ወገኖቻችን ግን በሀገር ጥቅም ላይ ቅድም እንደተባለው በብሔራዊ ጥቅም ላይ የማይደራደር ዜጋ ማፍራት ግን እንችላለን። እኛ እንችላለን። እኔ ከብልጽግና ጋር የተለየ ነው። ከኢዜማም ጋር አልገጥም፣ ከህወሓትም ጋር አልገጥም። ግን የኢትዮጵያን ብሔራዊ ጥቅም ግን የኔ ብሔራዊ ጥቅም ነው የሚል ዜጋ ግን ማፍራት። ብሔራዊ ጥቅም የሀገር ነው፣ የፓርቲ አይደለም፣ የሀገር ነው። ኢትዮጵያ ወደብ ቢኖራት፣ ኢትዮጵያ አንድነቷ ተጠብቆ ቢኖር፣ ኢትዮጵያ በኢኮኖሚ ብታድግ ሁሉም ነው የሚጠቀመው እንጂ የሆነ አይደለም። ፓርቲዎች እኮ አልፈዋል።
አገር ናት የቀጠለችው። አገርን ከፓርቲ አገርን ከመሪ አገርን ከመንግስት ሰው ለይቶ እንዲያውቅ ማድረግ ነው የኛ ግዴታ። እነዚህ ይቀላቀላል። ሁለቱን እንቀላቅለውና መንግስቱ ስንጠላ አገርን፣ ፓርቲውን ስንጠላ አገርን እንጠላዋለን። አንድ ጥሩ ምሳሌ እናንተም ሁላችሁም በዘፈንም ብዙ የሚታወቁ ስለሆነ አንድ ሰውዬ ላንሳ። ሊጋባው በየነ ብዙ ስለተዘፈነላቸው እንዲህ ሰውዬ የአፄ ምኒልክ ሰው ናቸው። አፄ ምኒልክ በሞቱ ጊዜ የሚነግሰው ገሌ ነው ብለው አደራ ስላሉ የምኒልክን አደራ ተቀብለው የቆዩ ሰው ናቸው። በኋላ ልጅ ኢያሱ ከመንግስትነት ሲወገድና እነ ራስ ተፈሪ ሲመጡ አልተስማሙ። ይሄ ቃል ከገባኑ ውጭ ነው ብለው አሰቡ። ለዚህም ቢያሉ እምቢ ከሚሉት ወገን ሆኑ። በዛ ምክንያት ከራስ ተፈሪ ጋር አልተስማሙ። ብዙ ግጭት ነበራቸው። መጨረሻ ላይ እንግዲህ እስከ መገረፍ ድረስ ደርሰዋል። እንደምታውቁ ተገርፈው ወደ ኮይሻ በግዞት ተልከዋል። ብዙ መከራ ተቀብለዋል። በዚህ መሃል እሳቸው ከአፄ ኃይለ ሥላሴ ጋር በተጋጩበት ጊዜ ነው ጣሊያን 1928 ኢትዮጵያ ነው። ጣሊያን ኢትዮጵያ ውስጥ ሲገባ አንዱ የመለመለው ባንዳዎችን ነው እንደምታውቁ። እሳቸውንም በባንዳነት ለመመልመል እሱ ከአፄ ኃይለ ሥላሴ ጋር ስለማይጣጣሙ ከኛ ጋር ይሁኑ ብሏቸው ነው። እኔ እኮ የተጣላሁት ከተፈሪ ጋር ነው እንጂ ከኢትዮጵያ ጋር እኮ አይደለም ብለው እምቢ ብለው ከአርበኞቹ ጋር ነው የዘመቱት። ለኢትዮጵያ ጥብቅና ቆመዋል። የአፄ ኃይለ ሥላሴ ግን ተቃዋሚ ነበሩ። ብዙ መከራ ተቀብለዋል። ጠጅ ጠጣ ቢሉት ውሃ እየለመነ እስኪባሉ ድረስ ማለት የኛ ብሔራዊ አቋም እንደሱ ነው መሆን ያለበት። ከመሪዎች ጋር እንስማማ ላንስማማ፣ ከፓርቲዎች ጋር እንስማማ ላንስማማ እንችላለን። አገር ግን አገር ነው። አገር ከእምነት ጋር አይሄድም። አገር ከምንም ጋር አይሄድም። አገር የሀገር ብሔራዊ ጥቅም የሀገር ብሔራዊ ጥቅም። ይሄንን ለይቶ የሚያውቅ ትውልድ መፍጠር እንችላለን እና በድህረ ቅኝ ግዛት ኢትዮጵያን ጂኦስትራቴጂያዊ ጥቅሞቻቸውን ለመመለስና ለመከላከል አሁን ከቅኝ ግዛት ውርስ ጋር ተጋፍጠናል። አሁን የተጋፈጥነው ስለ ባህር በርም ስለ አባይም የምንነጋገረው በሙሉ የቅኝ ግዛት ውርስን እንቀበለዋለን ወይስ አንቀበለውም? እንቀበለዋለን ካል አባይንም የፈለጉት ያርጉት፣ የባህር በሩንም የፈለጉት ያርጉት። በዚህ ግን አያቆሙም። ሌላውም ነገር ይመጣል። ምንም ነገር ውሃ ላይ ማድረግ አንችልም። ምንም ነገር እንደ ጠላቶቻችን ፍላጎት ውሃ ላይ ምንም ነገር አይደለም። ግድብ መገደብ ልጃችሁን ውሃ ብላችሁ መጥራታችሁ ውሃ ብላችሁ ስትጠሩ ይሄ ሰውዬ የብሔራዊ ጥቅማችን ጠላት ነው ብሎ ነው የሚያስቡት። ውሃ ብላችሁ መጥራት። ኢትዮጵያ እኮ በቅርቡ ነው ውሃ የሚመለከት ሚኒስቴር የመሰረተችው። አጣቁ ኢትዮጵያ ውስጥ ሚኒስትሮች ከተቋቋሙ እኮ 100 ምናምን ዓመታቸው። የውሃ የሚባል ሚኒስቴር እኮ በቅርቡ ነው።